በዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ዛሬ ይዤላችሁ የመጣሁት አንድ መስተፋቅር ጥበብ ነው ይዤላችሁ የመጣሁት። ይህንን የመስተፋቅር አስማት ለማንም ሰው መንገር አልፈልግም ነበር። ማንም ሰው እንዲያውቅ አልፈልግም ነበር። ብዙዎቻችሁ በዚህን ሰዓት ለምን እንደሆነ በማላውቅበት ሁኔታ የምትጠይቁኝ ሁላችሁም መስተፋቅር ስራለን ነው። በየትኛውም መፍትሄዎቼ ስር ሀሳብ ስትሰጡ የመስተፋቅር ስራለን የሚል እየጠፋበት ቦታ የለምና እንግዲህ ሀላፊነት ወስደን እንጠቀምበታለን የምትሉ ከሆነ ጥያቄዎቻችሁን የግድ መመለስ አለብኝና የመስተፋቅርን አስማት ዛሬ ቀለል የሚለውን ቶሎም ውጤታማ የሆነውን የመስተፋቅር አስማት ለአንድ ሰው የሚሆነውን ነው አሳያችኋለሁ ማለት ነው። እንግዲህ መስተፋቅር ጎጂ ነው። ወስናችሁ ይሆናል ብላችሁ ግቡበት እላለሁኝ። የምትጠቀሙ ከሆነ መስተፋቅርን የምር ለወደዳችሁት ሰው ብትጠቀሙ ጥሩ ነው። ምክንያቱም አፈጻጸሙ መጨረሻ ላይ ፍጻሜው አያምርምና ለአንድ ሰው የሚሆን መስተፋቅር እገልጥላችኋለሁ። ነገር ግን መስተፋቅር የሁሉ መስተፋቅር ከዚህም በኋላ እዚህ ቻናል ላይ አልለቅም። የአንድም ሰው ቢሆን ከዚህ በኋላ ከዚህኛው አስማት ሌላ በፍጹም አልለቅም ማለት ነው። ይህንን አውቃችሁ ተጠቀሙበት እላለሁኝ። ውድ ቻናሌ ቤተሰቦች እንግዲህ ቪዲዮ ለሁሉም ሰው እንዲደርስ ላይክ አድርጋችሁ ጀምሩ የዛሬውን ቪዲዮ። እንግዲህ አዳዲስ የሆናችሁ ደግሞ የተለያዩ መፍትሄዎችን መንፈሳዊ መፍትሄዎችን የተለያዩ ችግሮችን መፍትሄ ታገኙበታላችሁ። ለተለያዩ አላማዎች ይህንን ቻናል ተጠቅማችሁ የምታገኙበት መንፈሳዊ መፍትሄ አለ ማለት ነው። ስለዚህ ተደምራችሁ ቤተሰብ ሁኑ እያልሁኝ በቀጣይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎተ በእንተ መስተፋቅር ዘአፍልሖ ለማይ ዘያረውር ለፀሐይ ዘአቅልጻ ለቅባ በዝንቱ አስማቲከ አስተፋቅረኒ ዘትእየኒ ገጸ ኦሆ ትበለኒ ና ነውር ወትረኢ ትበለኒ አስተናስህ በአፍቅሮትከ አስተፋቅረኒ ምስለ ገሊት ወኩሉ አዋልደ አዳም ወሔዋን ነይ ከመፈረስ ብረሪ ወእምበቅሎ ስገሪ ነይ ወብረሪ በንጉስ ሙርጃን በጎንደር እንቁላል በሸዋ ሁለት ወርቅ በወሎ ባህር ማሞ አማልኩኪ ነይ ገሊት በፍቅረ ገብርከ ገሌ። እንግዲህ አስማት በማማሰያ ቅቤ ወይም ውሃ ባልነካው ቅቤ ላይ 7 ጊዜ ነው የሚደገመው። 7 ጊዜ ንጹህ ሆናችሁ ደግማችሁ ቅቤውን ተቀብታችሁ ያንን ሰው ሰላም ማለት ነው ወይም ያችን ሰው ሰላም ማለት ነው መንካት ነው። እንግዲህ በፍቅረ ገብርከ የሚለው ቦታ የራስን ስም ማድረግ ነው። እገሊት በሚለው ቦታ የልጅቷን ስም ማስገባት ነው። እንዲህ አድርጋችሁ ለራሳችሁም ለሌላም ሰው መስራት ትችላላችሁ ማለት ነው። የአስማት ፍጥነቱ ከፍ ያለ ነውና በቶሎ የሚሆን ነውና ይህን አስማት ተጠንቅቃችሁ በእውነት በውስጣችሁ ላፈቀራችሁት ሰው ብቻ ብትጠቀሙ የተመረጠ ነው እላለሁኝ። እንግዲህ በሌላ መፍትሄ እስከምንመጣ ቸር ሰንብቱ።